ሰበር ዜና ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ዋና ስራ አስኪያጅ ነው ተመደቡ። ምርጫ ዘመናቸውን እንደ ርስት ጉልበት የሚቆጥሩ አንዳንድ የሰበካ ጉባኤ አባላት የቤተክርስቲያን አገልግሎትን እየገደሉ እንደሆነ ተገለጸ። ቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ባደረገው ስብሰባ የሚከተለውን ውሳኔ አስተላለፈ። ተጨማሪ ያለን ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ፣ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ዋና ስራ አስኪያጅ፣ ብፁዕ አቡነ ሪያቆስ የሀዲያ ሀገረ ስብከት እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮራዶር የቅድስት ኢየሩሳሌም ገዳም ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ሜኒንቶሳን እንደያዙ የኮራዶር ሀገረ ስብከት እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እምባቆም የገዳማት መምሪያ ሊቀ ጳጳሱ ነው እንዲመሩ፣ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳሱ ነው እንዲመሩም ተወስኗል።